ሰላም ጤና ይስጥልን ውድ የሐሴት ዩቲዩብ ቻናል ተከታታዮች፣ በዛሬው ቪዲዮ ስለ አርቲስት ነጻነት ወርቅነህ ህልፈት ዙሪያ አዲስና አነጋጋሪ መረጃዎችን ይዘን ቀርበናል። ባለቤቱ ንጹህ ዘር በላይነህ በሰጠችው መግለጫ ብዙዎቻችን ተገርመናል። አሁን ደግሞ በሳም ስቱዲዮ በኩል የነጻነት የቅርብ እህትና ወንድሞች ያወጡትን መረጃ ጉዳዩን ሌላ መልክ አስይዞታል። ቤተሰቦቹ እውነቱ አልተነገረንም ይላሉ። ዝርዝሩን አብረን እንከታተል። በሳም ዩቲዩብ ላይ የቀረቡት የነጻነት ወንድምና እህት ነጻነት ከመሞቱ በፊት የነበረው ሁኔታ አሳሳቢ እንደነበረ ገልጸዋል። በተለይም ባለቤቱ ንጹህ ዘር ብቻዬን ነው ያስታመምኩት ስትል የሰጠችውን መግለጫ ቤተሰቦቹ ውድቅ አድርገውታል። እህቱም በለቅሶ ውስጥ ሆና ወንድሜ ተሰቃይቶ ነው የሞተው ስትል ተናግራለች። ቤተሰቦቹ ወደ እሱ እንዳይቀርቡና እንዳያዩት ተከልክለው እንደነበርም የሚያሳዩ ነጥቦችን አንስተዋል። ሌላው ትልቅ ነጥብ ነጻነት በታመመበት ወቅት የነበረው የገንዘብና የሕክምና ክትትል ጉዳይ ነው። ቤተሰቦቹ እንደሚሉት ከሆነ ነጻነትን ለመርዳት እና ከጎኑ ለመሆን ጥረት ቢያደርጉም በባለቤቱ በኩል እንቅፋቶች እንደነበሩባቸው ፍንጭ ሰጥተዋል። እውነቱ አንድ ቀን ይወጣል በሚል ቃና የሰጡት እነዚህ አስተያየቶች በማህበራዊ ሚዲያ ላይ ትልቅ መከፋፈልን ፈጥሯል። ባለቤቱ ንጹህ ዘር ለልጆቹ በሚል የገቢ ማሰባሰቢያ መጀመሯ ይታወቃል። ሆኖም የነጻነት ወንድምና እህት በዚህ ጉዳይ ላይ ያላቸው አቋም አጠራጣሪ ነው። አንዳንዶቹ ቤተሰቡ የገቢ ማሰባሰቢያው በስተጀርባ ያለውን ዓላማ እየተጠራጠሩ ሊሆን ይችላል ሲሉ፣ ሌሎች ደግሞ ቤተሰቡ ነጻነት በሕይወት እያለ ሊደረግለት የሚገባውን ጥብቅ እንክብካቤ ጎሎ ነበር የሚል እምነት እንዳላቸው ይናገራሉ። በአጠቃላይ የአንጋፋው አርቲስት የነጻነት ወርቅነህ ህልፈት በሀዘን ብቻ ሳይሆን ባለመግባባቶች የታጀበ ሆኗል። የባለቤቱ ታሪክና የቤተሰቦቹ ወይም የወንድም እህቱ መረጃዎች እርስ በርስ እየተጋጩ ይገኛሉ። ነጻነት ሳልነግርሽ፣ ሚስተር ኤክስ እና ሌሎችም በርካታ ፊልሞች ላይ የሰራቸው ስራዎች ለትውልድ የሚቀሩ ናቸው። አሁን ግን ትልቁ ስራው ያሳደጋቸው ልጆቹ ናቸው። ቤተሰቦቹ የልጆቹን የወደፊት ህይወት ለመደገፍ የነጻነት ወርቅነህ የፍቅር ውርስ በሚል የገቢ ማሰባሰቢያ መጀመራቸው ይታወቃል። ነገር ግን ምንም እንኳን በቤተሰብ መሀል ግጭት ቢኖርም ይህ አንጋፋ አርቲስት የሰራቸውን ትልቅ ስራዎች በመዘከር እንዲሁም በምድር እያለ ሲሰራቸው የነበሩትን በጎ ተግባራቶችን ማስቀጠል መልካም ነው ብለን እናስባለን። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እውነቱ ማን ጋር ይመስላችኋል? ሀሳባችሁን በኮሜንት አሰፍሩልን። ለነጻነት ወርቅነህ ቤተሰቦች መጽናናትን እንመኛለን። ቸር ቆዩን።